የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። አርቲስቶች ሆነው ጎን ለጎን ደግሞ የበጎ አድራጎት ስራ የሚሰሩ የዚህ ወር የተለያዩ እንግዶችን እያቀረብ ነው። ባለፈው እና ይገረም እዚህ ነበሩ እነ ተስፋለም። ዛሬ ደግሞ ተረኛው ኮሜዲያን እና አምባሳደር አሰፋ ተገኘ። አቀባበል እንዴት ነው? አሴ ከማህበራዊ እንቅስቃሴ አንፃር አንድ አዲስ አምባሳደር የሆንክለት ድርጅት አለ። አዎ ይህ ድርጅት ደግሞ ለኢትዮጵያ ትልልቅ ነገር ያበረከቱ ወይም ደግሞ በሙያቸው ተግተው መጨረሻ ላይ ግን የህይወት ነገር ሆኖ የጣላቸው አልወደቁም። በነገራችን ላይ እነዚህ ሰዎች ፕሮቴክሽን ይፈልጋሉ። ፕሮቴክሽን ማለት ነው የሆነ የጤና አሁን ከጤና ጋር በተያያዘ ለምሳሌ ቤተሰብ ሊወድህ ይችላል፣ ግን የአንዲት ነርስ ለአንተ የምታደርግልህን ነገር ቤተሰብ ላይ ያደርግ አይችልም። ምክንያቱም ከህክምና ሙያ ጋር የተያያዘ ነገር ህክምና በሰዓቱ መድኃኒት መስጠት፣ ትሪትመንት፣ የአመጋገብ ስርዓት ምናምኖችን በተመለከተ እና ይሄ ፕሮቴክሽን ሴንተር እንደዚህ ስለወደቁ ወይም ስለተጎዱ ሳይሆን ኢኮኖሚያቸው ጥሩ ሆኖ ነገር ግን እነሱን የሚመጥን እንክብካቤ የሚያደርግላቸው ሰው በመኖሪያ ቤት ውስጥ ስለማይገኝ አንድ ላይ ይመጡና ጥሩ ፍቅር እየተሰጣቸው ጥሩ ክብር እየተሰጣቸው እነሱ መድኃኒት ሲያስፈልጋቸው መድኃኒት፣ ምግብ ሲያስፈልጋቸው ምግብ፣ እንደገና ፊዚዮቴራፒ፣ የሳይኮሎጂ ደግሞ እንዳይረበሹና እንትን ብቸኝነት አይሶሌትድ የመሆን ነገር እንዳይሰማቸው እንደዚህ ነው የሚላቸው በእነሱ ኢንተረስት። ድርጅቱ ምንድነው ስያሜው? የኛ ይባላል። የኛ እንደውም መስራቹ አለ መሰለኝ እዚህ ትንሽ ነገር እናውራው። ኧረ እባክህ አቶ ሳሙኤል እባክዎትን ወደ አቶ ሳሙኤል እባክዎ አንዴ ወደ መድረኩ። ሳሙኤል እንዴት ነው? ሰላም ነው? ሁሉ ጥሩ? ያው እንግዲህ እያወራን ነበር። አምባሳደር ሆኗል መሰለኝ ለአንተ ድርጅት? አዎ እውነት ነው። ይሄ ድርጅት ከተቋቋመ ስንት ጊዜ ሆነው? ወደ 5 ዓመት ሆነው። አሁን አንድ 5 ዓመት አስቆጥሯል። እንዴት ተቋቋመ? የተቋቋመበት መነሻ ምክንያት ምንድነው? እንደዚህ መሰል ችግሮች ያጋጥማሉ እኛ ጋር። በውጭ ዓለም የተለመደ ነው ነርሲንግ ሆም ማለት። እነዚህ ኤልደርስ በእድሜ ሲገፉ በጡረታ ሲገለሉ ከዛ በጣም ልዩ ድጋፍና ክትትል ያስፈልጋቸዋል። በቃ አሁን እነሱ የጎደላቸው ነገር የለም። እውቀት አለ፣ ስልጣን አለ፣ ሀብቱ አለ። በተለያየ አጋጣሚ ልጆቻቸው አጠገባቸው የሉም። ልጆች ቢኖሩ ቤተሰብ መስርተዋል፣ የራሳቸው ኑሮ ነው የሚኖሩትና አንዳንዴ ትልልቅ ቤት ወይም ደግሞ ብዙ ሰራተኛ ቤት ውስጥ ኖሮ በቂ ድጋፍና እገዛ አያገኙም። ስለዚህ ለነሱ የሚጠቅመው ነገር ማሳጅ ቴራፒ፣ ፊዚዮቴራፒ፣ ሳይኮቴራፒ የተለያዩ ቴራፒዎች በማዕከል ውስጥ ይሰጣል። እነዚህን ቴራፒዎች በሚያገኙበት ጊዜ የሰዎቹን ኳሊቲ ላይፍ ማስቀጠል ይላል። እነዚህን አረጋውያኖችን ኳሊቲ ላይፍ አስይዞ ማስቀጠል። በእንደዚህ ደግሞ የተነሳ ብዙ ታላላቅ ሰዎች አሉ በማዕከላችን ውስጥ። ያው ለግል ፕራይቬሲያቸው ስንል ስለማንጠቅስ ነው እንጂ የጦር መኮንኖች፣ አምባሳደሮች፣ ሳይንቲስቶች በሙያቸው በሕክምና ሙያ በስፔሻሊቲ በሳብ ስፔሻሊቲ ደረጃ የደረሱ ብዙ ሰዎችን ረድተናል፣ ድጋፍ ሰጥተናል፣ ሸኝተናል። ስማቸው በጣም ትልልቅ ሆኖ ያደረጉት ነገር በጣም ትልልቅ ሆኖ እንደው መጨረሻቸው ያላማረ በጣም የሰው ድጋፍ የሚያስፈልጋቸው ሰዎች ያጋጥማሉ። እነሱን የመሰብሰብ ስራ ነው የምትሰሩት ማለት ነው። የግድ ለኢትዮጵያ የሆነ ነገር ማድረግ አለባቸው ወይንስ ማንኛውንም ሰው ነው እንደ መቄዶንያ? ምንድነው ከመቄዶንያ እኛ የሚለየው? ለምሳሌ ቢኒን ብንወስድ መቄዶንያ ራሱ ሰሌክት አድርጎ በቃ ሊረዱ የሚችሉ ሰዎችን ነው የሚደግፈው። ገንዘቡን ይዘውት መክፈል አቅም ኖሯቸው ደግሞ ይህን አገልግሎት ማግኘት የማይችሉ አሉ። ለምሳሌ ህይወት ይቀጥላል፣ ሀብቱ አለ፣ በጉልምስናቸው ወይም በወጣትነታቸው ያፈሩት ሀብት አለ። ያን ሀብታቸውን ግን በአግባቡ ሊጠቀሙት አልቻሉ። ለምን? ማግኘት ያለባቸው ለምሳሌ ከእድሜ ጋር በተገናኘ እንቅስቃሴ ይገድባቸዋል። እንቅስቃሴ ስለሚገድባቸው በቅርብ ምን ክትትል ያስፈልጋል? የባለሙያ ክትትል። በተለይ አሁን እኛ ሶሻል ወርከሮች ናቸው በብዛት ያሉት እኛ ጋር። በእነዛ ሶሻል ወርከሮች በሚያገኙት ድጋፍ ቀጣይ ህይወታቸው መስመር ይዝላቸዋል ማለት ነው። ያው እንግዲህ የዚህን ድርጅት እገዛ የምትፈልጉ ካላችሁ ሙሉ አድራሻው እዚህ ጋር አለ። አሰፋ በጣም የወደድኩት ምንድነው ካለህ ነገር ላይ እንግዲህ አምባሳደርነቱን ነገር በጣም አጠናክረህ እየቀጠልክ ነው። ነገርኩህ እኮ ታሪኬን ሰምተዋል። ስለዚህ ብትሆንም አይገርም። ታዲያ ይገርማል እንዴ? ይገርማል ታዲያ። ሁለታችሁም እንግዶች ስለሆናችሁ ልብ ነው የማመሰግነው። መልካም ምሽት ብያለሁ። በጣም እናመሰግናለን።